ጦርነቱ ተጀመረ። ሰላም ጤና ይስጥልን የሀቅ ሚዲያ ተከታታዮቻችን፣ የዕለቱን ዋና ዋና ዜናዎች ወደ እናንተ ይዘንላችሁ መጥተናል። በአፋር ክልል ጦርነቱ ተጀመረ። በአፋር ክልል ወረራ ተፈጽሞብኛል ሲል የአፋር ክልል መግለጫ ሰጠ። እንደ አፋር ክልል መግለጫ በውሳኔው መሰረት በመግባት 6 ክልሎችን በመያዝ ንጹሃኖችን ገድሏል ሲል ተደምጧል። ኋላ ቀሩ ቡድን የፌዴራል መንግስትን ወደ ግጭቱ ለማስገባት በአፋር በኩል ትንኮሳ ጀምሯል። ይኸውም ትንኮሳ የሻዕቢያንና ግብጽን አጀንዳ ለማስፈጸም የተደረገ ነው ሲሉ አቶ ጌታቸው ረዳ ተናገሩ። ጥቃቱም የህወሓት አመራሮች በሻዕቢያ መንግስት ትዕዛዝ ሰጪነት በፌዴራል መንግስት ላይ ተኩስ እንደጀመሩና ይህ ትንኮሳ እንዲያቆም አቶ ጌታቸው ረዳ አሳስበዋል። ዶናልድ ትራምፕን ጨምሮ ግጭቱ እንዳይነሳ ታላላቅ መሪዎች በመጠየቅ ላይ ናቸው። ዝርዝሩን እናሰማችኋለን። ጀነራሉ አክሱም ሐውልት ስር ጦርነት አውጀዋል ሲሉ አንጋፋ ፖለቲከኛ ተናገሩ። ፖለቲከኛው አደገኛውን እቅድ አጋለጡ። የመጨረሻ የመፈንቅለ መንግስት ሊሆን ነው ሲሉ አስጠንቅቀዋል። ህዝቡን ከኛ ጋር ካልተሰለፋችሁ ያሉ እያስፈራሩ ነው ሲሉ ተናግረዋል። በዝርዝር ጉዳይ እናሰማችኋለን። የአሜሪካው መንግስት ዶናልድ ትራምፕ የፌዴራል መንግስቱንና ህወሓትን አስጠነቀቁ። በአፍሪካ ቀንድ የሚደረጉ ማናቸውም ጦርነቶች የአሜሪካ ስጋት ናቸው ሲሉ ጠንካራ አቋማቸውን አስታውቀዋል። እነዚህንም ጉዳዮች በዝርዝር እንመጣባቸዋለን። ቭላድሚር ፑቲን የአሜሪካን አስጠነቀቁ። የአሜሪካው መንግስት ራሽያን ዓላማ ያደረገው ሚሳኤል ሙከራ ልታደርግ መሆኑ ተሰምቷል። እነዚህንም በዝርዝር እንመጣባቸዋለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አይነት ትኩስና አዳዲስ መረጃዎች ወደ እናንተ እንዲደርሱ የደውል ምልክቷን ተጫኑ። መልካም ቆይታ። በአፋር ክልል ጦርነቱ ተጀመረ። የአፋር ክልል መግለጫ እንደሰጠ ወደ ክልሉ በመግባት 6 ቦታዎችን በመያዝ በዙ 22 በመደብደብ የሰው ህይወት ላይ ጉዳት እንዳደረሱ ተናግሯል። የህወሓት ቡድን ተኩስ እንዲያቆም የአፋር ሽማግሌዎች ቡድኖች ቢማጸኑ በእንቢተኝነት ንጹሃኖችን መግደላቸውን የአፋር ክልል ዘግቧል። ኋላ ቀር የሆነው የህወሓት ቡድን በአፋር በኩል ትንኮሳ ጀምሮ ይህንንም ተንኮል በሻዕቢያ ልኡካን ሰጪነት የፌዴራል መንግስትን ለማዳከም የተቀነባበረ ነው ሲሉ መልእክታቸውን ጌታቸው ረዳ አስተላልፈዋል። በተጨማሪም ከዚህ በኋላ ጦርነት ቀሳሽ የሆኑ ነገሮችን እንዲያቆም ጌታቸው ረዳ አሳስበዋል። በተጨማሪም ጌታቸው ረዳ ኋላ ቀር ያሉትን የህወሓት ቡድን በተደጋጋሚ የፕሪቶሪያውን ስምምነት በማፍረስ ትንኮሳዎችን ቢፈጽምም የፌዴራል መንግስቱ በትዕግስት ተመልክቶታል ሲሉ ተደምጠዋል። ይህ ተንኮል የተሰጠው የኤርትራ መሪ ኢሳያስ አፈወርቂ ሲሆኑ በራስ ህዝብ ላይ መጨፍጨፍና ትልቅ ክህደት ነው ሲሉ ተደምጠዋል። በትግራይና በአፋር በኩል ያላችሁ የህወሓትና የክልሉ ታጣቂዎች ለህዝብ ሰላም በጋራ መስራት አለባቸው ሲሉ አጽንኦት ሰጥተው ተናግረዋል። ይህም ትንኮሳ የኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ውስጥ እንቅፋት ለመሆን ሆን ተብሎ የተዘጋጀ ሴራ ነው ሲሉ የተለያዩ ሚዲያዎችም ዘግበዋል። ኢትዮጵያ ከሰሞኑ የባህር በር የማግኘት ጉዳይ ግድ መሆኑን በጠቅላይ ሚኒስትር አብይ አህመድ በኩል አጽንኦት ሰጥታ መናገሯን ተከትሎ በምስራቅ አፍሪካ ሀገር መካከል ውጥረት ተከትሏል። ይህን የተመለከተችው ግብጽም በቀጥታ ነገሩ ይመለከተኛል በሚል ሴራዋን መጎንጎን ጀምራለች። ይኸውም የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያን የባህር በር የማግኘት ፍላጎት ለመግታት ከውጪ ከግብጽና ከሀገር ውስጥ ደግሞ ከህወሓት ጋር በመስራት ላይ ይገኛሉ። ይኸውም ማክሰኞ ጥቅምት 25 2018 ዓ.ም በህወሓት ቡድን በአፋር ክልል ላይ የፈጸመው ጥቃት ማሳያ ይሆናል። ነገር ግን የኢትዮጵያ መንግስት ነገሩን በሰላም ለመፍታት ጥረት እያደረገ ይገኛል። ከሰሞኑ ኢታማዦር ሹም ብርሃኑ ጁላ እንደተናገሩት ለሰላም ቅድሚያ እንሰጣለን፣ ነገር ግን በሉዓላዊነታችን ድሮም ሆነ አሁን በፍጹም አንደራደርም ሲሉ ተደምጠዋል። ፑቲን አስጠነቀቁ። አሜሪካ ራሽያ ላይ አዲስ የሚሳኤል ሙከራ ልታደርግ መሆኑ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በዋሽንግተን ዲሲ የኒኩሌር ሙከራዋን እንደምትጀምር ከተናገሩ በኋላ የሩሲያ ፕሬዝዳንት ቭላድሚር ፑቲን አዲስ የኒኩሌር ሙከራዎች አጋጣሚዎችን እንድትመረምር ተናግረዋል። ሩሲያ በኒኩሌር እገዳ ስምምነቶችን አጥብቃ እንደምታከብር፣ ነገር ግን ሌሎች የፈረሙ አካላት የማፈንገጥ እርምጃ ከጀመሩ ሩሲያን ተገቢውና ተመጣጣኝ እርምጃ ለመውሰድ እንደምትገደድ ተናግረዋል። ይህ ውጥረት የተጀመረው ሩሲያ በውሃ ውስጥ የሚሰራውን ቶርፒዶ የተባለ ኒኩሌር ማጠናቀቋን ከተናገረች በኋላ ነው። ወታደራዊ ተንታኞች ይህ ቶርፒዶ ከ6950 ኪሎ ሜትር በላይ መጓዝ እንደሚችል ተናግረዋል። ይህ መግለጫ ከወጣ በኋላ የአሜሪካው ፕሬዝዳንት ትራምፕ ለዲፓርትመንት ኦፍ ዋር ኒኩሌር መሞከር እንድትጀምር መመሪያ ሰጥቻለሁ ሲሉ ተናግረዋል። ሩሲያም ሆነች አሜሪካ ከ1990 ጀምሮ ምንም አይነት የኒኩሌር ሙከራ አላደረጉም። የመጨረሻው የሩሲያ ሙከራ ጥቅምት 1990 ሲሆን የአሜሪካ ደግሞ በ1992 ማድረጋቸው ይታወቃል። ከዛ በኋላ የኒኩሌር እገዳ ፈርመውን ሁለቱም እንደፈረሙ ይታወቃል።
ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። መልካም ቀን።